በጭልጋ ወረዳ ሚዛባ ቀበሌ 8 አርሶ አደሮች የእህል ክምር በጽንፈኛው ፋኖ ተቃጠለም። በምስራቅ ደንቢያ ያደፈጠው ፋኖ የተባለ ኃይል ታህሳስ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ ጓንግን ተሻግሮ በርካታ የአርሶ አደር የእህል ክምሮችን በእሳት ሙሉ በሙሉ ማውደሙን የቀበሌው ነዋሪዎች ተናግረዋል። አዝመራው ከሰዎች መኖሪያ አካባቢ ርቆ የሚገኝ በመሆኑ ህብረተሰቡ ከማዶ ያለ ሰው ስልክ ደውሎ ሲነግረው ብቻ ነው ወደ ቃጠሎ ቦታ የሄደው ያሉት የቀበሌው ነዋሪዎች ከሌሊቱ 8 ሰዓት ላይ ስንደርስ ክምሮች ሙሉ በሙሉ ወድመው አገኘናቸው ብለዋል። የአንድ ቤተ ዘመድ አባላት የሆኑ 8 አርሶ አደሮች የእህል ክምሮች ናቸው በእሳት የወደሙት የሚሉት የመረጃ ምንጮቻችን 9 የጤፍና የዳጉሳ ክምሮች እንዲሁም 8 የበቆሎ ድብቶች በጽንፈኛው ፋኖ አቃጣይነት በእሳት ወድመዋል ሲሉ ተናግረዋል። የሚዛናው ክቢን ነዋሪዎች የእርሻ ማሳቸው ከመንደራቸው ርቆ ጓንግ ወንዝ አጠገብ ነው የሚገኘው የሚሉት የሚዛ ቀበሌ ነዋሪዎች ብዙውን ጊዜ ቤተ ዘመድ ማሳዎች በአንድ አካባቢ ስለሚገኙ ነው በአንድ ላይ የተቃጠለባቸው ብለዋል። አዝመራው የተቃጠለበት ልዩ ቦታ ሰማይ ጉባር እንደሚባልና ከቅርብ ጊዜ ወዲህ የወረዳው ባለስልጣናትና የመከላከያ ሰራዊቱ አርሶ አደሩ መሳሪያ ይዞ እንዳይንቀሳቀስ በመከልከላቸው ምክንያት አቃጣዩ ቡድን ምንም አይነት መከላከል ሳይገጥመው የፈለገውን ያክል አውድሞ ተመልሷል ብለዋል። እንዲህ አይነት ዘርን መሰረት ያደረገ ጥቃት የሚፈጽመው ፋኖ የተባለ የአማራ ጽንፈኛ ታጣቂ የእህል ክምሮችን በእሳት ሲያወድም ዛሬ መጀመሪያው አይደለም የሚሉ የቅማንት መብት ተሟጋቾች በበኩላቸው በኳቤር ሎምጌ ቀበሌ የተለያዩ አካባቢዎችና በመቃ ቀበሌ ተመሳሳይ አዝመራና እህል ማውደም ተግባራትን መፈጸሙን አውስተዋል። በተመሳሳይ ባሳለፍነው ታህሳስ 12 ቀን አዳኛ ገር ጫቆ የተባለው ሞፈር ዘመት ወረዳ ታጣቂዎች ወደ ኩመራው ላላ ሂደው 3 የማሽላም 3 የዳጉሳ 4 የጤፍና 1 የእንስሳት መኖ ክምሮችን በእሳት አውድሞ መመለሳቸውን መዘገባችን ይታወሳል። በመንግስት መዋቅር ውስጥ ያለው ታጣቂም ሆነ በጫካ የተደበቀው ፋኖ የተባለ ወሮ በላ ኃይል ከመነሻው እስከ መድረሻው ጸረ ቅማንት በመሆኑም የቅማንትን ህዝብ ንብረት ማውደም አንደኛው ዓላማቸው ነው ተብሏል። የአንድን ቡድን ንብረትና የእህል ምግብ ለይቶ ማውደም አንደኛው የዘር ማጥፋት ወንጀል መገለጫ ነው የሚሉት የቅማንት መብት ተሟጋቾች መንግስት የፈጠረው ስርዓት አልበኝነት ቅማንትን ለበለጠ ጥቃት አጋልጦታል ብለዋል። የወረዳ ባለስልጣናት ስልጣናቸውን ለማደላደል ከመሯሯጥ ባሻገር ለህብረተሰቡ ጥበቃ ሲያደርጉ አይስተዋሉም የሚሉት አስተያየት ሰጪዎች በበኩላቸው አንዳንድ ጉዳይ በቀጥታ የሚመለከታቸው የወረዳው ባለስልጣናት የህዝቡን ቁጣ ለማብረድ በሚል ቃጠሎ የተፈጸመው በግል ቂም እንጂ በፋኖ ታጣቂ አይደለም ሲሉ ተሰምተዋል። መንገድ ላይ ተደፋል ሲያገኝ ለቅሞ በኪሱ ይዞ በሚሄድ የቅማንት ባህል ውስጥ ያለ ሰው 17 ክምር ማቃጠል ቅስፈት እንደሆነ ስለሚያምን ድርጊቱን ሊፈጽም አይችልም ሲሉ የአካባቢው ነዋሪዎች ተናግረዋል። ድርጊቱን የፈጸመው ከሳምንታት በፊት ጓንግማዶ የቅማንትን መኪና አስቁሞ ንብረቱን ዘርፎና ረዳቱንና ሹፌሩን አግቶ የወሰደው ፋኖ የተባለ ጽንፈኛ መሆኑን የሚያሳዩ መረጃዎችም እየወጡ ናቸው።